ሰላም ጤና ይስጥልን ክቡራን የቻናላችን ቤተሰቦች፣ በዛሬው ቪዲዮ ይዤላችሁ የመጣሁት ፐብሊክ ዋች አወር እየቀነሰ ወይም አልጨምር ላላችሁ ወይም ደግሞ ቶሎ አፕዴት አላደርግ ላላችሁ በምን መልኩ ማስተካከል እንደምንችል እኔ ራሴ 914 የነበረውን ፐብሊክ ዋች አወር ወደ ከ4000 በላይ በሁለት ቀን ውስጥ ብቻ ቶሎ አፕዴት እንዲያደርግ ያደረኩበትን ዘዴ የማሳያችሁ ይሆናል። ቪዲዮን እንደምትወዱትና አንድ ጠቃሚ ነገር እንደምታገኙበት ስለማልጠራጠር እንደተለመደው ቪዲዮ ላይክ በማድረግ ጀምራችሁ ተከታተሉኝ። በዩቲዩብ ቫሊድ ወይም ካውንት የሚደረግ ፐብሊክ ዋች አወር ማለት ፐብሊክ አድርገን ለተመልካቾች ያደረስናቸው ቪዲዮዎች አጠቃላይ ሰዓት ድምር መለኪያ ማለት ነው። በYPP ወይም ዩቲዩብ ፓርትነር ፕሮግራም ውስጥ የብቁነት ቁልፍ መለኪያ ሆኖ ቻናሎቹን ለተመልካቾች በለቀቁት ኮንቴንቶች አማካኝነት ገንዘብ መስራት እንዲችሉ ያስችላቸዋል። ለመቆጠር የሚበቁ ፐብሊክ ዋች አወርስ የሚባሉት አንደኛ ፐብሊክ ተደርገው ፐብሊሽ የተደረጉ ቪዲዮዎች፣ ሁለተኛ ረዘም ያሉ ቪዲዮዎች እና ሶስተኛ ባለፉት 365 ቀናቶች ብቻ ወይም በአንድ አመት ብቻ ውስጥ የተጠራቀሙ እይታዎች ናቸው። እንደ ቫሊድ ፐብሊክ ዋች አወር የማይቆጠሩ የሚባሉት ደግሞ አንደኛ ፕራይቬት ተደርገው ፐብሊሽ የተደረጉ ቪዲዮዎች፣ ሁለተኛ አንሊስትድ ተደርገው ፐብሊሽ የተደረጉ ቪዲዮዎች፣ ሶስተኛ ዴሊት የተደረጉ ቪዲዮዎች፣ አራተኛ የዩቲዩብ ሾርትስ ቪዲዮዎች፣ አምስተኛ ወደ VOD ወይም ቪዲዮ ኦን ዲማንድ ኮንቨርት ያልተደረጉ ላይቭ ስትሪሞች፣ ስድስተኛ አድ ካምፔይንስ ወይም ለማስታወቂያ ዘመቻ ቡስት የተደረጉ ቪዲዮዎች ናቸው። ይሄ የዋች አወር ችግር በብዙ ዩቲዩበሮች የሚነሳ ነው። ስለዚህ ይህንን ለማስተካከል በመጀመሪያ ኢንተርኔት ብራውዘራችንን ተጠቅመን ዩቲዩብ እንከፍታለን። በመቀጠል የራሳችንን ቻናል ፕሮፋይል ነክተን ዩቲዩብ ስቱዲዮ የሚለውን በመጫን ወደ ዩቲዩብ ስቱዲዮአችን እንገባለን። አናሊቲክስ ወደ ሚለው ታብ ገብቼ ያለኝን ፐብሊክ ዋች አወር ላሳያችሁ። ይኸው እዚህ ጋር 4200 አካባቢ ዋች ታይም እንዳለኝ ያሳየኛል። እርን የሚለው ታብ ስከፍት ደግሞ 914 ፐብሊክ ቫሊድ ፐብሊክ ዋች አወር ብቻ እንዳለኝ ነው የሚያሳየኝ። ዳሽቦርድ የሚለውን ታብ ከፍቼ ሳይ ደግሞ ልክ አናሊቲክስ ታብ ውስጥ እንዳሳየኝ ወደ 4200 የሚሆን ዋች ታይም ያሳየኛል። ስለዚህ በመጀመሪያ ያደረኩት ነገር አሁን ያለሁበትን ፔጅ ስክሪንሻት አደረኩኝ። ስክሪንሻት ለማድረግ ኪቦርዳችን ላይ ፕሪንት ስክሪን ወይም F10 የሚለውን በመጫን በኮምፒውተራችን ፒክቸርስ ፎልደርስ ውስጥ ስክሪንሻት የሚል ፎልደር ይኖራል። እዛ ውስጥ ሴቭ ሆኖ እናገኘዋለን። በመቀጠል ሴንድ ፊድባክ የሚለውን እንጫናለን። ዲስክራይብ ዩር ፊድባክ ከሚለው ስር ያለው ሜሴጅ ቦክስ ውስጥ ያጋጠመንን ችግር ይገልጻል የምንለው መልእክት እንጽፋለን። እኔ ለምሳሌ ሃይ ዲር ዩቲዩብ ቲም my public watch time hour is not updating in monetization or earn tab. Please help me resolve this issue. Thank you so much in advance ብዬ ጽፌያለሁ። በመቀጠል አፕሎድ ስክሪንሻት ብዬ ችግሩ ያለበትን ፔጅ ስክሪንሻት ያደረኩትን ፋይል አታች አደርጋለሁ። በመጨረሻም ሴንድ ብዬ አጠናቅቃለሁ። እንደምታዩት ሪፖርት ሴንት ብሎ ኮንፈርም አድርጎኛል። በ24 ሰዓት ውስጥ ወይም ቢበዛ በ48 ሰዓት ውስጥ ያለውን ችግር አይተው የጠየቅነው ጥያቄ አግባብነት ካለው ያስተካክሉልናል። ይሄው የእኔን እንደምታዩት 914 ሰዓት ይል የነበረው አሁን ከ4000 ሰዓት በላይ ሆኖ ለሞኔታይዜሽን ክፍት ሆኖልኛል። ስለዚህ እናንተም
በዚህ መልክ ያጋጠማችሁን የዋች አወር ችግር ፊክስ ማድረግ ትችላላችሁ። ክቡራን የቻናላችን ቤተሰቦች ቪዲዮውን እንደወደዳችሁት ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ይህንንም ቪዲዮ ሼር እና ላይክ በማድረግ ለሌሎች እንዲደርስ የራሳችንን አስተዋጽኦ እናድርግ። አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።